ጥያቄ ተራ ቁጥር 1 ደብረ ታቦር ማለት ምን ማለት ነው? ሀ የብርሃን ተራራ፣ ለ የታቦር ተራራ፣ ሐመረውሃ የቅዱሳን ተራራ፣ መ የመስቀል ተራራ። መልሱ ለ የታቦር ተራራ ነው። ደብረ ማለት ተራራ ማለት ሲሆን ታቦር ደግሞ የተራራው ስም ነው። ስለዚህ ደብረ ታቦር የታቦር ተራራ ማለት ነው። በዚያም ጌታችን በሶስት ሐዋርያት ፊት ተለወጠ። ማቴዎስ ወንጌል ምዕራፍ 17 ከቁጥር 1። ጥያቄ ተራ ቁጥር 2 ጌታችን ኢየሱስ ክርስቶስ በደብረ ታቦር ተራራ መለኮታዊ ክብሩን የገለጠው በማን ፊት ነው? ሀ በሁሉም ሕዝብ ፊት፣ ለ በሶስቱ ሐዋርያት ፊት፣ ሐመረውሃ በ12ቱ ሐዋርያት ፊት፣ መ በካህናትና በፈሪሳውያን ፊት። መልሱ ለ በሶስቱ ሐዋርያት ፊት ነው። ጌታችን ጴጥሮስንና ያዕቆብን እና ዮሐንስን ይዞ ወደ ከፍተኛው ተራራ ወጣ። በዚያም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጣ ይላል ማቴዎስ ወንጌል ምዕራፍ 17 ከቁጥር 1። ጥያቄ ተራ ቁጥር 3 ጴጥሮስ በደብረ ታቦር ተራራ ላይ ምን ለመስራት ፈለገ? ሀ አንድ ቤተ መቅደስ፣ ለ 3 ዳስ፣ ሐመረውሃ 3 መሰዊያ፣ መ አንድ ዳስ። መልሱ ለ3 ዳስ ነው። ጴጥሮስ የጌታችንን ክብር እንዲሁም ሙሴንና ኤልያስን በዚያ ሲያይ ለጌታችን አንድ፣ ለሙሴ አንድ፣ ለኤልያስም አንድ በድምሩ 3 ዳስ እንስራ አለ። ማቴዎስ ወንጌል ምዕራፍ 17 ከቁጥር 4። ጥያቄ ተራ ቁጥር 4 በደብረ ታቦር የታየው ደመና ምን አይነት ነው? ሀ ጭጋጋማ ደመና፣ ለ ብሩህ ደመና፣ ሐመረውሃ የዝናብ ደመና፣ መ ጥቁር ደመና። መልሱ ብሩህ ደመና ነው። በታቦር ተራራ ጌታችን ኢየሱስ ክርስቶስ ራሱን በገለጸበት ጊዜ የታየው ደመና ብሩህ ደመና ወይም ብርሃናዊ ደመና ነበር። ደመናውም ሐዋርያትን የጋረዳቸው ሲሆን የምወደው በእርሱ ደስ የሚል ልጄ ይህ ነው የሚል የአብ ድምፅ ሰምተዋል። ጥያቄ ተራ ቁጥር 5 በደብረ ታቦር ከጌታችን ጋር የወጡት 3 ሐዋርያት እነማን ናቸው? ሀ ጴጥሮስ፣ ያዕቆብና ዮሐንስ፣ ለ ማቴዎስ፣ ማርቆስና ሉቃስ፣ ሐመረውሃ እንድርያስ፣ ፊልጶስና ቶማስ፣ መ በርተሎሜዎስ፣ ታዲዮስና ስምዖን። መልሱ ሀሌታ ውሃ ጴጥሮስ፣ ያዕቆብና ዮሐንስ ነው። ከ6 ቀንም በኋላ ኢየሱስ ጴጥሮስን፣ ያዕቆብንና ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ለብቻው አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል የማቴዎስ ወንጌል ምዕራፍ 17 ከቁጥር